ኮረፎ ጋይስ ሚስቴን ፕራንክ ላደርጋት ነው። ዝም ብላችሁ ተመልከቱ። ጓደኞች ይመጣ ትንሽ ትንሽ የምትችም ለምንድነው ያዘንከው እንዴ? ማዘንኩ ፊቴ ነው አታስጨንቀኝ። ምን ነክብኝ ንገረኝ እንጂ በቃ አንቺ እንድትጨነቂ አልፈልግም። ምን ያደርግልሻል? ተው እንዲህ ስትሆን መጨነቅ ይቀራል። እኔ ፍቅር ወይ ምንም አትጨነቂ ነው። እሺ ንገረኝ፣ ምንድነው ያደረኩ ነገር አለ? ኧረ አንቺ ምን ታደርጊኛለሽ? ተው እንዴ ምንድነው? በቃ እንጃ አላውቅም። እኔ አንቺ እንደዚህ ይሄ ነገር እንዳሳስብሽ አልፈልግም። በቃ ኑሮ መወደዱ ያሳስበኛል። የቤት ኪራይ መክፈል እያቃተኝ ነው። እሱ ነገር በቃ እንጃ አስጨነቀኝ፣ አሳሰበኝ። ኧረ በኢየሱስ ስም በል እንዲህ እኮ ብለኸኝ አትቀናበቴ። እንደውም አንተ እኮ ነህ የምታጎብዘኝ የምታጠነክረኝ። ደግሞ ወፎች አይዘሩም አይወስዱም ይላል የሰማይ ጌታ። ለእነሱ ካዘጋጀ ለእኛም ያቅተዋል። ደግሞ ሁሌ ብሶልን የምንኖረው አባቴ እና ታዲያ እግዚአብሔር ያውቃልሽ። የቤት ኪራይ እኮ መክፈል እያቃተኝ ነው። እና ሌላ ቤት እንከራያለን ማለት ሌላ ቤት ሌላ ትንሽ ከፍለን አንድ ክፍል ቤት እንኳን ለኔና ላንተ አይበቃም? አንቺ እንደዚህ ምን ቤት ውስጥ ለምን ደሽ አንድ ክፍል ትመላለሽ? ለምን እንኖር? ምን ችግር አለው? ካንተ ጋር ከሆነ እንዴ ምን ችግር አለበት? እሺ ደግሞ ታያለህ፣ እውነት በጣም ትልቅ ቦታ ነው የምንደርሰው። ታያለህ፣ እውነት ትልቅ ቦታ ደግሞ እንዲህ እንድትሆን ትፈልጋለህ። ትናት እሺ እንደውም እኮ እግዚአብሔር በአንዳች አትጨነቁ አይደለም የሚለው። እኮ ክርስቲያን ነን፣ በሱ ማመን ያለብን። ሁሌ እንደዛ ትለኛ። እሺ ኮረፎ